ንስር በኪሎ ሜትሮች ርቀት ያለውን ነገር የማያት ብቃት አለው። እንዴት ስንመለከት ክርስቲያን እንዲሁ በእይታ ማያት ይችላል። በአንድ እይታ ማለት ነው። በአንድ ማይክሮ ሰከንድ 3.5 ኪሎ ሜትር ያያል ንስር። በሰዓት 240 ኪሎ ሜትር ያያል። በሰዓት 265 ኪሎ ሜትር ይበራል። እንደ ንስር ያለው መጽሐፍ ለዚህ ነው። ክርስቲያን ሰፈርን አያይም። ክርስቲያን ሁኔታን አያይም። ክርስቲያን ወረኛን አያይም። ክርስቲያን መንደርተኛን አያይም። ክርስቲያን ለጀበና ቡና ቤት ወሬ ጊዜ የለውም። እውነተኛ ክርስቲያን ሰፈር ለሰፈር ለሚንኮሻኮሹ ወሬ ጊዜ የለውም። ቢዚ ነው። ራሱን ቢዚ ያደርጋል። እይታው ላይ ነው ትኩረቱ። ሩቅ ያያል። የሚገርማችሁ ነገር በሰማይ ሆኖ ማለት ነው ንስር ሩቅ ሰማይ ላይ ሆኖ ምድር ላይ ያለውን ነገር ያያል። የሚገርመኝ ነገር ግን ምንድነው? ስለ ንስር ሳጠና ያየውን ነገር እስከሚያድን ድረስ አይለቅም። ትኩረቱ ከዚህ ሰፈር ከምንጫጩት ጋር ሳይሆን ባየው ጉዳይ ላይ ነው። ይሄ መልእክት ምናልባት እዚህ ቤት ብዙ ሰዎችን ያገኛቸዋል። ዛሬ እግዚአብሔር ለትኩረትን ከሰፈር አውጥቻለሁ ይለኛል። አምነው ውሰድ። እዚህ የምንጫጫው ይንጫጫ፣ ዛም የምንጫጫው ይንጫጫ፣ ዛም የምንጫጫው ይንጫጫ። አንተ ግን ትኩረትን አትቀይር። ሃሌሉያ! እግዚአብሔር እንዲህ አለ፣ ያየኸውን ትወርሳለህ። መልግን ከዚህም ከዛም የሚንጫጩ ሊያስቀሩ አይችሉም። አያስተጋጎሉህም። መድረስ ተፈቅዶልሃል። እግዚአብሔር ያየልህን ትወርሳለህ እያለ ነው። ነቢዩ ይሄ መልእክት ያንተ ነው። ስማ፣ ውሰደው። እዛም እዚህም ይንጫጫ፣ እግዚአብሔር ግን አደርሰሃለሁ አለ። መድረስ ወዳለበት ይደርሳለህ። አንድ ሰው እንደሱ የሚወስድ ሰው አለ። እዚህ በመሃል ላይ የተቀበለ ሰው ይሄን ቃል የተቀበለ ሰው ይውሰደው በኢየሱስም ይሆነልህ። እግዚአብሔር እንደተናገረ ያየልህን ትወርሳለህ። ሁኔታ አይከለክልም። ሰዎች አይከለክሉም። ወረኞች አይከለክሉም። ሐሜተኞች አይከለክሉም። ሰፈርተኛ አይከለክልም። መንደርተኛ አይከለክልም። እዚህም እዛም የምንጫጫ አያስቆምህ። በኢየሱስ ስም ሆኗል። ትኩረትህን ባየው ነገር አድርግ። በምትሰማው ወሬ ላይ እንዳይሆን ጆሮን አትስጥ። አንበሳ፣ ጀርት፣ ድብ፣ ቀበሮ፣ ውሻ፣ ጅብ ሲንጫጫ አይሰማም። መልስ አይሰጥም። ዝም ብሎ ነው የሚሄደው። አንበሳ መልስ የሚሰጠው ለነብርና ለዝሆን ብቻ ነው። ለማይመጥን አይሰጥም። አጠገብ ያለው ሰው ገፋ አድርገህ ለማይመጥን መልስ ልትሰጣት ሞክር በል። ለሱ መልስ ከሰጠህ በል እንደሱ ወርደሃል ማለት ነው በል። ጢላ ካለፍክ በል ፖዚሽን ይጨምራል በሉት። አንድ ሰው አለ። ይሄ ቃል ወረት እግዚአብሔር ምስክሬ እያየው ነው የምናገረው። ጌታ ተናግሮኛል። ቀጥታ ሄዶ ሲያርፍ እያየው ነው። ለማይመጥን መልስ ስለተንጫጫ እንዴት እሷ በኔ ላይ እንዴት ታወራለች? እሷ ስታወራ አንቺ ልፍ በይ። እሱ እንዴት እንዲለኛል? አንተ ግን አልፈ ተገኝ። keep your dignity የሚባል ነገር አለ። የራስን ደረጃን ክብርን ጠብቅ የሚባል ነገር። ክብርን እንዳስታስነካ። ክብር የምነካው ስትወርድ ነው። ክብር የምነካው መልስ ስትሰጥ ነው። ካልሰጠው ክብር አይነካም። ንስር የራሱን ክብር አያስነካም። የሚገርም ነው። እዚህ ጋር በጣም በሚገርም ሁኔታ እውላችሁ ለአዳን ከፈለጋ ሊያድን ከፈለጋ 300 እስከ 500 ኪሎ ሜትር ይሄዳል በአንዴ አዳን ሲፈልግ ሳይደክም ማለት ነው። እየተረመሰ ብቻውን ይሄዳል የሚለው ለዚህ ነው። ክርስቲያን አይደክምም። ሁኔታውን አይቶ አይደክምም። ይሄዳል። ባዶነት ቢኖርም ይሄዳል። ማጣት ቢኖርም ይሄዳል። ውጊያ ቢበረታም ይሄዳል። ጨለማ ቢኖርም ይሄዳል። አልፎ ይሄዳል። መሄድ የተፈቀደ ሰው አለ ከዚህ ጉባኤ ላይ እግዚአብሔር ከሁኔታዎች በላይ አስከዳለሁ ይለኛል። ሌላ ከዳመና በላይ 5000 ማይል ወይም 5000 ጫማ ከፍላል። አውሮፕላን ከመበርበት አውሮፕላን ያያችሁ ሰዎች ዳመና ወደታች ነው የምታዩት። ዳመና ወደታች ነው የምታየው። ከዛም በላይ ከፍላል። ዛሬ ለአንድ ሰው መልእክት ተቀብያለሁ። እግዚአብሔር ከሁኔታዎች በላይ ከፍ አደርጋለሁ አለ። ውሰደው። ከሁኔታዎች በላይ፣ ከችግር በላይ፣ ከመከራ በላይ፣ ከወረኞች በላይ፣
ከመንደርተኞች በላይ እግዚአብሔር ከፍ ያደርግሃል። ምንድነው የአመለካከት ወይም የእይታ ለውጥ ማለት የምለው ስንመለከት አንደኛ ከስጋዊ እይታ ወደ መንፈሳዊ እይታ መቀየር ማለት። ስጋዊ እይታን መቶ በቃ ምድራዊ ችግሮችን ማያትታችሁ ሰማይን እዩ፣ ኢየሱስን እዩ፣ ክብርን እዩ፣ የታረዳውን በግ እዩ፣ በቀራንዮ መስቀል ላይ የተሰቀለውን እዩ። ያበቃል ችግር፣ መከራው ያን ያከትማል፣ የሚያስጨንቅ በዛን ሰዓት ያቆማል። ስጋዊ እይታዎችን መቀየር የማለት ምን ማለት ነው ካላችሁ ብዙ ሰዎች የሚያዩ የዛሬ ችግር ብቻ ነው። የዛሬ ችግር የሚታያቸው ብዙ ሰዎች አሉ። ለዛሬ ችግር ብቻ ብሎ ወደዚህ የመጡም አሉ። ለዛሬ ችግር ብቻ ብላ አትምጣ። እግዚአብሔር ነፃ ያወጣል ለዘላለም። የዛሬ ችግር ብቻ አትዩ። የዛሬ ችግር ማያት ክርስቲያን ግን እንደ ንስር ሪቆ ማያት አለበት። የምታየው ተስፋ እና የእግዚአብሔር መንግስት አሻግሮ ማያት፣ የጠረኝ ከበራ ክብር አለኝ ብሎ ማያት፣ ዞትር ስለ ሰማያዊ ህይወት ማሰብ፣ ሁኔታውን አለማያት፣ ኢየሱስን እያዩ መሄድ ትልቅነት ነው። በትኩረት መኖር። ሁለተኛ አመለካከት የሚለው ቃል ነው የተናገርኩት። በትኩረት መኖር ማለት ነው ንስር ምርኮን ካየ አይኑን እንደማይነቅል እኛም የእምነታችን ራስና ፈጻሚ የሆነው ኢየሱስ ክርስቶስን በትኩረት ልንመለከተው ይገባል። ዕብራውያን 3:1 የሃይማኖታችን ሊቀ ካህን የሆነውን ሰማያዊ ጥሪ ተካፋዮች የሆናችሁ ኢየሱስ ክርስቶስን ምን ሆኑ ይላል ተመልከቱ። ከፊታችን ያለውን ሩጫ በትዕግስት እንሩጥ ይላል፣ በትኩረት እያየን። ዕብራውያን 12:2 ላይ ስለዚህ ሩጫህን እይታህን አንድ ላይ ማድረግ። ሚክያስ 7:7 ሚክያስ እንዲህ አለ፣ እኔ ግን ወደ እግዚአብሔር ይመለከታል፣ የመድኃኒቴን አምላክ ተስፋ አደርጋል። ጠላቴ ሆይ በእኔ ደስ አይበል፣ ቢወድቅም በጨለማ ቢቀመጥ በእኔ ምን አይበል። ጠላትን የማያስደስት ህይወት መኖር፣ የሚያበሳጭ ህይወት መኖር፣ እጅ አመለጠች የሚለው ህይወት መኖር፣ እጅ አመለጠ የሚለውን ህይወት መኖር ዛሬ ከዚህ ጉባኤ መሃል አንድ ሰው ተፈቅዷል። በኢየሱስም ይሁንልህ። ሁለተኛ ስለ ንስር መጽሐፍ ቅዱስ ከንስር ጋር ክርስቲያንን ያገናኘው ምንድነው የሚለውን ስንመለከት፣ ሁለተኛ ንስር ምን ያደርጋል ካላችሁ ማይበልን ወይም ውዥንብርን ለድል ይጠቀማል። ማይበልን ወይም ውዥንብርን ለምን ይጠቀማል? ሐዲሳ ነው በዛ ጋር ድንቅ የሚሆነው ቃል የሚገባው ዊሾ የሚባለው ነገር ታውቃላችሁ? አጵሶኮ ዋውኮ ታውቃላችሁ? በዝም ጁ የሚያደርገውን ለምን ይጠቀማል? ለመብረር ይጠቀማል። ሌሎች ወፎች ይሸሻሉ፣ አሞራዎች ይሸሻሉ፣ እሱ ግን ለመዝናናት ይጠቀማል። ምንድነው እዚህ ጋር የምታገኘው? ክርስቲያን ችግርን መከራን ለማለፍ የሚጠቀም ነው። በማዕበል ውስጥ እንዴት ማለፍ እንደሚቻል የሚያውቅ ክርስቲያን ዛሬ ይነሳል ከዚህ መሃል። እንዲሁ ዝም ብሎ ሊፍስፍስ በደረሰው ችግር ላይ ቆሞ የሚያለቅስ ሳይሆን መከራውን ለድል የሚጠቀም። መከራውን ለምን ለድል። እዚህ ክፍል ላይ ያለው ሐሳብ ሌሎች ወፎች ማዕበልን ወይም ውዥንብርን ሲመጣ ዛፍ ስር ይጠቃለላሉ ወይም ይደበቃሉ። ከዛስ ንስር ግን ማዕበልን ተጠቅሞ ወደ ላይ ይወጣል። ለክንፍ ይጠቀማል፣ ለማርገበገብ ክንፍን ለማርገበገብ ማዕበልን ይጠቀማል። መከራ ክርስቲያንን ያጠራል፣ ያስተካክላል። ችግሩ ስትገባ ወድቀሃል አይደለም ወጣሃል። ወርቅነቱ የምታወቀው የቱ ሲገባ ነው። ያልተፈተና ክርስትና ምን የለውም፣ ዋጋ የለውም። በሁኔታዎች ካልተፈተንክ፣ ካልተጨነቅ፣ ካልተባልክ፣ ካልተተቸህ፣ ችግር ካልደረሰ ክርስትና ያጠራጥራል። ግልጽ ነው እየተናገርኩ ያለ ሐሳብ። ግልጽ የሆነ ሰው እጁን ያሳየኝ። ለአንዳንዶቻችሁ ግልጽ ላይሆን ይችላል። እጅ የተረዳችሁ አሁን የተናገርኩትን ቃል ማዕበሉን በሉት እስቲ። ከዚህ በኋላ ለክብር ይጠቀማሉ በሉ፣ ለመሻገር ይጠቀማሉ በሉ። እግዚአብሔር ነፋሱን ነው ያዘዘው። ዛሬ አንድ ሰው ነፋስ የሚወረውር ሰው አለ። ከዚህ መሃል ሳያቅ ድንገት ወደ ክብር የሚያዘው አለ። በአንድ ነገር ላይ አንዲት እህት ከማዕበል ትሸሻለች። ማዕበል ወደ እሷ ይመጣል። እሷ እየሸሸች እየሸሸች መጨረሻ ላይ ከቧዛትና ደረቷ ላይ ዱው ያርጎ ሲመታ ብላ ስታይ ለካ ዶላር ነው። የታባቱን ሂድ እባክህ ችግር የለም ተጠቅሜያለሁ አለች። ይኸውላችሁ ለአንዳንዶቻችሁ የምታልፉበት መንገድ ግራ የሚያጋባ ቢመስልም ድል ነው ይለኛል መንፈስ ቅዱስ።
ያ መንገድ ድል ነው ይለኛል መንፈስ ቅዱስ። ለአንድ ሰው እዚህ መሃል ላይ ያ እያለፍክ ያለው እየከፈልክ ያለው ዋጋ እያስጨነቀ ያለ ለመልካም ነው ይለኛል። አይ ኡራሰፎሪ ባዲያስ ሁኔታን ለድል ትጠቀማለህ። ችግርን ለድል ትጠቀማለህ። እግዚአብሔር የሚታልፈውን መንገድ ለበረከት አድርጌልሃለሁ አለ። የሚያስጨንቅ መንገድ እያለፍ ነበር አይደል? ለድል አድርጌልሃለሁ አለ። ለማሸነፍ ሆኖልህ አለ። ማን ነው እዚህ ጉባኤ መሃል ላይ ከዚህ በኋላ በለኝ በእኔ ላይ የሚመጣው ነፋስ ሁሉ በለኝ ይገፋል ወደ ክብር ይወራወራኛል ወደ ክብር እሱን ተጠቅሜ በለኝ ከፍ እላለሁ በለት ለኔ ነዳጅ ነው በል አቻታስ አውሮፕላን በመሬት ብዙ ነው የሚሄደው። በመሬት ብዙ ሄዶ ጫፍ ከደረሰ በኋላ ነፋስን ነው የሚጠቀመው የሚቀበለው። ነፋስ ካልተቀበለ የነፋስን ኃይል ክንፎቹ እንዲርገበገብ ክንፎቹ እንዲነሳ መጠቀም አለበት። በጣም በፍጥነት መሄድ አለበት። አንድ ዙር ቀስ ብሎ ይሄዳል፣ ሁለተኛም ዙር ቀስ ብሎ ይሄዳል፣ ሶስተኛም ዙር ቀስ ብሎ ይሄዳል። አንተ ቀስ እያለ ነው እያልክ እሱ ግን ይፈጥናል። አንድ ሰው ያለው ከዚህ መሃል ላይ ሰፈር ላይ ቀስ ብሎ እየሄደ ነው እያሉ ድንገት እግዚአብሔር የሚፈጥን ሰው አለ። ሂላታስ ፕራቡሪያስ ወደ ራይ እግዚአብሔር ወደ ያለ ክብር እግዚአብሔር ወደ ተመለከተው ከፍታ የመፍጠን ጊዜ ነው ይለኛል። አባሪያዳስ ጮና ድምጽን ከፍ አድርገህ ለኔ በል ከዚህ በኋላ ያለው ዘመን በል የፍጥነት ጊዜ ይሆነኛል። ወደ ከፍታዎቹ ለመድረስ የሚፈጥን ይግራ ይቻላል። ይሮጣሉ ነለ ካይገሬ እየተባለ ባክ ዝም በል ሄጃለሁ ትላለህ። አውሮፕላን መብረር ከጀመረ በኋላ ዘመዲ ቆሞ እያይ ቤቶ ጡማሞ የሱን ቆም ነገር ካጃይት ያንበረራሙት እንተነ ደላው መክ እያይ ቤሱን ከበፎይ ከዘፈረ ወደል በጫሜ ከሱን ከነሶ በያፎዮ ወበረሶሞ ያለ ሄኬቾ ከፈች ካቺና ዋጥቶቶ ይወለ ሄኬሶ ከፈች ሎምብና ዋጥቶቶ ይወለ ሄኬሶ ከፈች ህጊምና ዋጥቶቶ ይወለ ሄኬሶ ከፈች ዋኪን ጎግሳ ወሞ ይወለ ሄኬሶ ከፈች ዱና ፊቶይስና ዋጥቶቶ ይወለ ውዥምብርን ወከባውን ግርግሩን አንተ ለድል ትጠቀማለህ። እነዛ ስተራመሱ አንተ ግን ትሄዳለህ። በዚህ ባበቃም ደስታዬን አልችልም። አንድ ሰው አገኝቻለሁ። በዚህ መልእክት የተባረከ ሰው አለ። ባለቤቱ አለ። ሲጀመር መልእክቱ እኮ ባለቤት አለ። በሚሰበሰበው ህዝብ ውስጥ ሶስት አይነት ህዝብ ነው የሚኖረው። ተግባራዊ ሰዎች፣ ተመልካችና ከምንም የሌሉ ይባላል። ምን አልኩ? እዚህ ጉባኤ መሃልም ሶስት አይነት ሰው ነው የሚኖረው። አንድ አክሽነር የሚባለው ኦብዘርቨር ከሁሉም የሌሉ በዚህም የለም በዛም የለም የሚባሉ ነገር ካለፈ በኋላ በሶስተኛ ወገን የሚሰሙ ከባል ማት ያቆየው ከን ሙሉ መንጭ ሰመጨሰው ይትመጨሰው ከየያ መጨሰው ማያቆ ከበላው ከሶስተኛ ወገን ለሚሰማው አይገባው፣ ለታዛቢም አይገባው። ለማን ነው ይሄ ቃል? ተግባራዊ ለውነስ ሐዲስ ይመይም ለሳ ኢናና ኢማና አናና ለዚህ የሚመቸው ሐዲስ አለ። እናን ኢማን ልብ አድርግ የተባለ ሰው እዛም ዝም የሌለ ግን ልዩ የተለየ ቀጥታ መልእክት ዛሬ የሚያገኘው ማን ነው? የተለየው ሰው ነው። ያኛው ዝም ብሎ ከመቼ መቼ ነክቶ ያነሰኛል ነው ብሎ አንተ ባትነከም ተነክታል እኮ መንፈስ ቅዱስ እየነካ ነው። እግዚአብሔር ምን አለ? ማይበሉን ለድል ትጠቀማለህ። ዳዊት እንዳለ ስራቴን ይማርዘን ያስጨነቀኝ ለመልካም እነ ሲድራቅ ሚሳቅ አብደናጎ እሳትን ለክብሩ ተጠቀሙት። የሚበላው እሳት ውሃ ሆነ። አልነካችሁም አለ። ለካ መውጫ ነው። ለካ የክብር መንገድ ነው። ለካ የከፍታ መንገድ ነው። ለካ በጠላቶች ፊት የተሻለ ወንበር የሚሰጥበት መንገድ ነው። ዛሬም ለአንድ ሰው የመልእክት ነው። ለካ ያ የሚታልፈው መንገድ የድል መንገድ ነው ይለኛል መንፈስ ቅዱስ። አያዳስ
እያለፍሽው ያለሽው መንገድ እያናወጣ ያለው ነውጥ እያስጨነቀሽ ያለው ነገር ለክብር ነው ይለኛል መንፈስ ቅዱስ። መከራውን እንዳለፈ ውሃ ታስባለህ፣ ትረሳለህ። ሕይወት ከቃትር ይልቅ ያበራል። ተስፋ ስላለ ተዘለህ አይኖች ያያሉ፣ የጠላት አይኖች ይታወራል ይላል። ለድል ትጠቀማለህ የሚል ድምፅ አጥብቀህ ያዝ። ማይበሉን፣ ነፋሱን፣ ወሬውን፣ ሐሜቱን፣ የሰፈርተኞችን ወሬ፣ የጀበና ቡና ቤት ንግርት፣ የጦንቃዎች ቤት ንግርት፣ እዛ ሰፈር ባንተ ላይ የተሰበሰቡትን ንግርት እግዚአብሔር ተናግሮሃል፣ ለድል ትጠቀማለህ። እግዚአብሔር ተናግሮሃል፣ ለድል ትጠቀማለህ። ለመውጫና ድልድይ ይሆንልሃል በኢየሱስ። ለዮሴፍ እስር ቤት የማለፊያ መንገድ ነበር። የጲጥፋራ ቤት የክብር መንገድ ነበር። ለካ ውርደት እየመሰለ መክበር ወረደ ሲባል ከፍ ብሎ መጣ። በጥሪቱ በግብጽ ምድር ጠቅላይ ሚኒስትር ያደረገው ያ መንገድ ነው። በዋና ቀጥተኛ መንገድ ቢሄድማ አያገኘውም። እግዚአብሔር ዛሬ አንድን ሰው በማይመች ሁኔታ ውስጥ እያለፈ ወደ ክብር የሚደርሰው አለ ብሎኛል። የሚታልፈው መንገድ ያማራሃል፣ ዋጋ ያስከፍላል። እጭ ክርስትና የቱ ጋ ነው? እጭ ከጌታ ጋር መኖርስ የቱ ጋ ነው ያስብላል። ነገር ግን ማይበሉ ለድል ነው የሚል ድምፅ ሰምቻለሁ። እየገፋ ያለው ነፋስ ወደ ዳር ያወጣሃል። አትጥላው። እዚህ ጋር ንስር ምን ያደርጋል? ማይበልን ለድል ይጠቀማል። ሌሎች ወፎች ይጠለላሉ፣ እሱ ግን ይጠቀማል። እንዴት? ፈተናውን ለበረከት መጠቀም። ከክርስቲያን የሚጠበቀው ምኑን? የሚታየውን ፈተና ለምን መጠቀም? ለበረከት ተጠቀም። በክርስትና ሕይወት መከራ፣ ስደት ሲመጣ መጠባበቅ የለብንም። እስኪመጣ መጠበቅ የለብንም። ወጣ ብለን አልፈን መሄድ። ያዘኝ ደከመኝ አትበል። መደበቅ የለብህም። ድብብቆሽ መጫወት አበቃ። እግዚአብሔር በጋሃድ ያወጣል። የክብር ዘመን የደረሰ ሰው ዝግው መሃል አለ። ሁኔታዎችን አልፈህ ትሄዳለህ። የተናገረውን የሚያደርግ አምላክ ቃሉ ነው። ይልቁን ያንን ፈተና ወደ እግዚአብሔር ይበልጥ ለማቅረብ እንደ ሞተር ልንጠቀምበት ይገባል።